ማለት ነውና ተመሳሳይ አመለካከት ስላለን እኔ አልወደድኩትም እውነት ለመናገር ማለትና የተሻለ ነገር እስቲዩ በቃ ይሄ ሶሻል ሚዲያውንም ለተሻለ ነገር እንጠቀምበት ለማደግ ህይወታችን ለመቀየር ሰላም ወዶቼ እንዴት ናችሁ እንኳን ወደ ሳራ ላይፍ ስታይል ዩቲዩብ ቻናል በሰላም መጣችሁ አዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩኝ ሳራ ባላለሁኝ እንኳን ወደዚህ ቤት በሰላም መጣችሁ እዚህ ቤት ስለ ፋሽን ሌክቸሪ ባግ ወዳለው ቤት ማሳመር የኔን ላይፍ ስታይል የሶስት ልጆች እናት ነኝ አሜሪካ ውስጥ ነው የምኖረው እንግዲህ የኔን ኦፒኒየን ብዙ ጊዜ መጥቼ ሼር አደርጋለሁ እንደዛሬው እንደዚህ ነገር ማየት መስማት የምትፈልጉ ሰዎች ቤቱን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ላለሁኝ እናንተ ደግሞ ሳራ አይዞሽ በርቺ ብላችሁ የምታበረቱኝ ውድ ቤተሰቦቼ እንኳን በሰላም መጣችሁ ዛሬ እዚህ ጋር እንደምታዩት እንግዲህ እንኳን ደስ አላችሁ ለማለት ነው የራሴንም ደግሞ የተሰማኝን ነገር ከናንተ ጋር ሼር ለማድረግ ነው ማለት ነው ለምን እንዶ አንዳንዴ ሁኔታችን አንዳንድ ነገራችን ዓለም አቀፋዊ ስለሆነ የእውነት ከምን ማለት እኔ ከማስበው በላይ ሆኗል ለማንኛውም የቀን ፖርሳይል ላሳያችሁ እንግዲህ ዛሬ ያስኩት ሉዊ ቪቶን ስፒዲ 30 ነው ያስኩት ስፒዲ 30 እንግዲህ መካከለኛ ነው መካከለኛም ትልቅ የሚባል ስፒዲዎች ነው እንግዲህ ሉዊ ቪቶን ስፒዲ አይከናቸው ነው እንግዲህና የፈለገው ነገር ቢሆን ሁሌ ስፒዲ ከነሱ ጋር አለና እኔም ወደዋለሁ ሼፑን በጣም ብዙ ነገር ነው የምትይዙበት ስፔሻሊ በዚህ ሳይዝ ህይወታችሁን ነው ይዛችሁት የምትሄዱት እና ዛሬ ዙረት ስለነበረብኝ ይሄንን ያስኩት የቀን ፖርሳይ ስፒዲ 30 ነው ማለት ነው ወዶች እንግዲህ ዛሬ ሼር ላድርጋችሁ የመጣሁት በመጀመሪያ እንኳን ደስ አላችሁ እዚህ ጋር እንደማሳያችሁ እቺ ቆንጆ ልጅ በአፍሪካ አንደኛ በኢትዮጵያ ማነው በአለም ደግሞ ሁለተኛ ተብላ ተመርጣ ከብዙ አመት በኋላ ይመስለኛል ሀያት ነው የምትባለው አይደለ ከ20 አመት በፊት ይመስለኛል ማለት ነው ለዚህ ያ ውድድር በቅታ 20ኛ እንደዛ አይነት ነገር ነው ወጣ የነበረው ማለት ነውና በጣም በሚገርም ነገር በደንብም ሳናቅ ማለት ነው ሶሻል ሚዲያው ብዙ ሰፖርት ሳይኖራት ምንም ነገር ሳይኖር በጣም በሚገርም ሁኔታ አሸንፋ ለኔ አንደኛ ወጣች ነች ብዬ ነው ማስብና ሳናው እንደገና ደግሞ ምንድነው ነገሩ በቃ ይሄ ትችቱ ጥላቻው ምናምን የሆነ የምንናገረው ነገር አሁን ነው በጣም ገርሞኛል ማለት ነውና ዓለም እንግዲህ ኢትዮጵያውያን በጣም ቆንጆ ናችሁ አነጋገራችሁ መልካችሁ ሰውነታችሁ እናንተ ትለዩብናላችሁና ሁለተኛ ወጣችኋል ከአፍሪካ ደግሞ አንደኛ አድርገናችኋል አፍሪካ ትልቅ ሀገር ነው እንግዲህ እንደምታውቁት ማለት ነው ከዛ ሁሉ ስንወጣ እናመሰግናለን አሴትዬ እንደማለት አንዳንድ ቦታ ላይ ሙሉን ሳዩ በቃ ቲክታኩንም ምኑንም ዩቲዩብ ሾርትንም ሳይ ምን ሆናችሁ ነው በጣም ነው የገረመኝ ማለት ነው እውነት ለመናገር እቺ ሀሴት ኢትዮጵያውያን ነው የምታስጠራው እውነት ለመናገር አሁን ፋሽን ኢንደስትሪና ቢዩቲ ኢንደስትሪ ሀሴትን ሲያስብ የሚያው እኛ ኢትዮጵያን ሴቶች ምን እንደሚመስሉ እንዴት እንደሚያወሩ እንዴት እንደሚራመዱ ነው በጣም ብዙ ሰው በጣም በሚገርም ሁኔታ ደስ ከማለት ትልቅ ነገር እንደሰራች እሷን ከማበረታታት ይልቅ በአብዛኛው ሰው የሚናገረው ቦሌ ላይ በጣም እኮ የሚያማምሩ ልጆች እያሉ እንዴት እሷ ትወዳደራለች ምንድነው ልጅቷ የሚያንሳት እንዴ ሰውነቷ ምናምን የምትሏት for me she's 10 out of 10 አነጋገሯ ብትሉ አስተሳሰቧ ብዙ ነው ያየሁት የሷን አጭርም ቢሆን ማለት ነው ኢንተርቪው ስትደረግ በእድሜዋ ያላት ማስተዋል የራስ መተማመኗ ምንም የሚጎላት ነገር የለም ማለት ነው for me 10 out of 10 ዓለም ደግሞ ተስማምቶ 10 out of 10 ነው ሲልሽ ኢትዮጵያን ውቦች ናችሁ ስትባሉ ለምንድን ነው የምትበሳጩት የቀረበኝ እሱ ነው እና ሌላ ነገር ደግሞ አሴት ኢትዮጵያን ከማስጠራት ውጪ ደግሞ ምንን አሳይታናለች እንግዲህ ነገራችኋል ያለ ምንም ሰፖርት ነው ወዛ ያደረስኩት ብላለች እኛም አይታወቅም ወደኛ አካባቢ እንግዲህ እንደዚህ አይነት ውድድሮችን ትልቅ ነገር ብዙ ገንዘብ የሚያመጣ አገርን የሚያስተዋውቅ በብዙ ነገር ካልቸራችንን አነጋገራችንን ሁሉ ነገራችን የሚያስተዋውቅልን ትልቅ መድረክ ሆኖ ይያለ ገንዘብም የሚያመጣ ማለት ነው ብዙ ሚሊዮን የሚሸለሙት ማለት ነውና ያ ሁሉ ነገር ሆኖ ይያለ
ግን ሰፖርት አይደረጉም እንደዚህ አይነት ሰዎች ብዙ ጊዜ ኮምፕሌን ሲያቀርቡ አያለሁ ማለት በሶሻል ሚዲያ። ልጅቷ ደግሞ በሚገርም ለምን ሌላው ቦታ ስታዩት ገና ከትንሽነታቸው ጊዜ ጀምሮ ነው የሚያሳድጓቸው ማለት ነውና በጣም ትልቅ ነገር የሰራች ልጅ ነችና ማለት ነው ምንም ሰፖርት ሲስተም በሌለበት ሁኔታ ላይ የሆነ ነገር መስራት በጣም ከባድ እንደሆነ ስለሚገባኝ ማለት ነውና እቺ ቆንጆ ልጅ በእድሜም ስትጣሉ ነበር ለኔ ሽሉቅ 19 አለች እሷ የሁለተኛ አመት ሜካኒካል አይ ቲንክ ኬሚካል ኢንጂነሪንግ የሆነ ነገር ነው አዲስ አበባ ዩኒቨርሲቲ መሰለኝ የምትማረው አለች 17 ብትልን ያምናታለው 18 ብትል ያምናታለው 19 ምን አገባን ልጅቷ ወጣት ነች ታስታውቃለች በጣም ያንግ ነች ቆንጆ ነች ምንም የሚወጣላት ነገር የለም እኛ ወክላ ሄዳለች እኔ በሷ በመወከሌ በጣም ደስተኛ ነኝ እውነት ለመናገር ማለት ነው ውብ በሆነ አስተሳሰብ መወከሌ በጣም ነው ደስ ያለኝና እንኳን ደስ አላችሁ ላለው ግን በጣም ብዙ ነቀፌታ ይበዛበት አመለካከት ስላየው ለባካችሁ ቀናታችን ዓለም አቀፋይ አይሆንኛው እርስ በራሳችን እንጂ ለራስ እኮ ነው ሐሴት ያሸነፈችው ለሁሉም ኢትዮጵያዊ ነው በዛው ነው ፋሽን ኢንዱስትሪ ቢዩቲ ኢንዱስትሪ ደግሞ በጣም ትልቅ ነው ትልቁ ኢንዱስትሪ ብዬ ማስበው ነው ማለት ነው በእኛ ሀገር ስላልተለመደ ነው እንጂ ማህበረሰቡን የሚያስተዋውቅ በጣም ብዙ ኢኮኖሚ ችግሮች ሊቀርፍ የሚችል እንደገና ደግሞ ባህልን በደንብ የሚያስተዋውቅ ነገር ነውና ይሄ በጣም ትልቅ ነገር ነው ያደረገችው በጣም ምትገርም በጣም ዳይናሚክ የሆነች ሴት ነች ወጣት ሴት ነች እኔ በበኩሌ በሷ በመወከሌ በጣም ኮርቻለሁ ሌሎቻችንን ደግሞ ምን አስተምራለች ምንም ነገር ይቻላል የሚል ነገርን አስተምራለች ማለት ነውና ትልልቅ ነገሮች ሰው የሞከረውን ነገር ሁሉ ከሞከርነው እንደምንችል ያሳየች ልጅ ነች በያስባለሁና ያም ነው እኔ አሁን ዛሬ እንዳወራ ያደረገችኝ ማለት ነው ልጅቷን እኔ እውነት ለመናገር በጣም ገርሞኛል እውነት አሁን ለምሳሌ እኔ ሳራ ነኝ አይደለ ይቺ ልጅ ውበቷንና ቁመኗን በማጣጣል እኔ ላሸንፍ አልችልም እውነት ለመናገር ልጅቷ ገና ስተወዳደር ነው ያሸነፈችው ለኔ ማለት ነውና እኔ ባጣጥላት ምን ብላት ልጅ ማለት ሌላ ሰው ምንድነው ሌላው ሰው ቢያሸንፍ እናንተ የምትጠቀሙት ምንድነው ልጅቷ ስላለፈች እኮ ነው ኢትዮጵያ የተጠራችው የኢትዮጵያ ሴት የተጠራው የኢትዮጵያ ማህበረሰብ የተነሳው ማለት ነውና እውነት ለመናገር የሷ ማሸነፍ እኛ ጋር ነው ያለው እኛ ነን ያሸነፍነውና እንደዛ ብለን ብናስበው መልካም ነው ብያ ድለኛ ነች የምትሉ ሰዎች ደግሞ በብዛት አላችሁ ሁላችንም እኮ ድለኞች ነን አንድ እንግዲህ ሰው ማለት ነው ሳይንሱ እንደሚለን ሰው ሲጸነስ ማለት ነው ከወንድ የዘር ፍሬ የሚወጡት ብዬ አጣጣርጌ ለማውራት ለሞክር ከዛውት ከሚሊዮኖች ውስጥ ነው እንግዲህ አንዱ ደርሶ ማለት ነው ሰው የሚሆነው ማለት ነውና የዛኔ እግዚአብሔር መርጧችሁ እድለኞች ሆናችሁ አሸንፋችሁ ነው የምትወለዱት እውነት ለመናገርና ከዛ በኋላ ሁሉም እድለኛ ሆኖ ከዛ ሁሉ ሚሊዮኖች ውስጥ አንድ ሰው አሸንፎ ይወጣል ከዛ በኋላ ደግሞ ዓለም ላይ ያለው ትግል ምትታገሩት እናንተ ናችሁ ማለት ነው እንጂ ሁሉም ሰው እግዚአብሔር አያዳላም እድለኛ ስለሆነች አይደለም ስለሞከረች ነው ያሸነፈች ስለጣረች ነው ያሸነፈችና ሁላችንንም መሞከራችን ካለ መሞከር እንድናሸንፍ ያደርገናል ማለት ነው ገብቷችኋል አይደለ ስትሞክሩ ወይ ታልፋላችሁ ወይ ትወድቃላችሁ ሳትሞክሩ ስትቀሩ ግን ውድቀት ብቻ ነው ያለው ማሸነፍ እዛ ውስጥ የለም እሱን ነገር አስተምራናለች እና ውዶችዬ እውነት ለመናገር ልጅቷ በጣም ማለት ነው ድንቅ የሆነ አእምሮ ያላት እና በጣም የምትገርም ወጣቱ ከሷ ምንም ነገር እችላለሁኝ አንዳንዴ ሀገርንም በቃ የመጣንበትን ማህበረሰብ ብቻ እንትን ከመናረግ እኔስ ምን አድርጋለሁ ብለን ማሰብ እንደንጀምር አድርጋናል እውነት ለመናገር በጣም ደስ ይላል አመጣጣዋን ምንዋን ኢንተርቪዋን በሙሉ ሳየው ኦፍ ኮርስ ካሸነፈች በኋላ ነው ያየኋት ማለት ነው ለምን ሚዲያው በደንብ አርጎ አላቀረባትም ማለት ነው የኔሃል ማለት ነው አላየንም ብዙ ጊዜ የኛ ሚዲያዎች እንዳለመታደል ሆኖ እንደዚህ የሚሰሩ ሰዎችን የሚያበረታቱ አይደለም እንደምታዩት እንግዲህ መጥፎ ቃላትን የሚያወጡ 1 ሚሊዮን ወይም እንደዚህ ብዙ ሚሊዮኖችን ያስከተለ ባለጌ ሰው አይታችኋል እንግዲህ ኢትዮጵያ በየቀኑ የተለያየ ሚዲያዎች ውስጥ እየተጠየቀ ማለት ነው የበለጠ
መጥፎ ተግባራቸው ሰፋ ብሎ እንዲነገር በጣም በቃ ዲግኒቲ ጠፍቷል እውነት ለመናገር ያ እና እንደዛ አይነት ነገሮችን እየተስፋፉ ያሉ እንደዛ አይነት ሰዎች ናቸውና ያ ስላለ እንግዲህ አንቺን ሰፖርት የምናረግበት እድል አልተመቻቸም ነበር አላወቅነሽም ነበር ግን ወጣቶች ከሷ እንማራለን ብዬ አስባለሁ ኢትዮጵያ ውስጥም እንኳን ሆናችሁ ማለት ነው ራሳችሁን ዓለም የደረሰችበት ደረጃ ለማድረስ የራሳችሁን ጥረት ካደረጋችሁ ተስፋ እንዳለ ያሳየች ቆንጆ እህታችሁ ነች ብዬ አስባለሁኝ እኔ ባንቺ በቃ ተብረር ብዬ ነው በቃ ይሄ ሞሌ ምናምን አይደለም በጣም ነው የኮራውት በጣም ነው ያስደሰትሽኝ አነጋገርሽ ሁልሽ ነገር ደግሞ እንዴት አዘብኩትን ልንገራችሁና ፌስቡክ ላይ አምና ሹር አፍሪካ ውስጥ ላይቤሪያ መሰለኝ አሮን ነው እና ተወዳድራ ካራቶች ውስጥ አልገባችም እኔ አላየኋትም ቪዲዮን እስከሰራው ድረስ ግን ወጥቼ እና ለእናንተ ቪዲዮ እስከሰራ ድረስ ማን እንደሆነች ግን ማጣራት ፈልጋለሁኝና ምን ይላሉ አፍሪካኖች ናቸው እሷ አራተኛ ደረጃ በደርስ ኖሮ ይላሉ ማለት ነው ኢትዮጵያ በትደርስ ኖሮ አንደኛ እንወጣ ነበርና እሷ ሌሎቹ ደግሞ ግማሽ ተከፋፍሎ አይ እቺ ኢትዮጵያ ልጅ ወደ መጨረሻ አካባቢ በደንብ ነበረ ስትናገር የነበረና መጀመሪያ ላይ ነበረ እንጂ መጨረሻ ላይ ይላሉ ማለት ያ ማለት እንግዲህ አፍሪካኖቹ እኛ እንግዲህ ኢትዮጵያ ሆነን በሷ እንደዚህ ሆነ አፍሪካኖቹ እንኳን አንደኛ ባለ መውጣታቸው አንደኛ አፍሪካን ወክሎ የሚወጣ ሰው በቃ በጣም ይፈልጉ እንደነበር ነው ያየሁት እንግዲህ እነሱ ከሀገር አልፈው ወደ ሀጉር ተቀይረው ማለት ነውና እኛ ኢትዮጵያን ብላ ለመጣች ግን እንትን ያየውበት መንገድ እንደዛ ነው ሲከራከሩ የነበር ኮሜንት ላይ ሳነበው ማለት ነውና አንደኛ እንወጣለን ያቺ ተሻለ ተናገራለች ነው የሚሉትና ከላይ አንዳንዶቹ ደግሞ እቺኛዋ በጣም ጎበዝ ነች ብለው አደነቋት ማለት ነው ግን ከነሱ ላይ ያየሁት ነገር ምንድነው አፍሪካን እነሱ የተለያየ አገር ነው የመጡት ግን አፍሪካን ወክላ አንደኛ አለመውጣቷን ነው የሚናገሩት ማለት ነው ያቺኛዋ ብትሆን ምናልባት ትወጣ ይሆናል ብለው በማሰብ ማለት ነውና ሰዎች እንደዛ ያረጉ በእኛ ማህበረሰብ ውስጥ እኛን ወክላ ኢትዮጵያውያንን ብላ ማለት ነው የመጣች ልጅ ምንም አይነት ነገር በዛ ላይ ሰፖርት ሳትደረግ አንድም ሰው የራሱን የሆነ ነገር ጥረት ሳያደርግ እንደ ሚዲያ ሳንቀበላት ሳናውቃት ሳናያት ከዚህ ደረጃ ደርሳ ደግሞ ወጣችኋል እንኳን ደሳላችሁ ስንባል ለምንድን ነው የምትበሳጩት ራስ ላይ ሰው እንዴት እንደዚህ ይቀናል ይልቅ ከዛ ይልቅ ሐሴት ደረጃ የማለት ሁሉ ነገር እንደሚቻል መሞከር እንዳለብን አሳይታናለች ማለት ነውና ሁላችንም እድለኞች ነን ሁላችንን አሸናፊዎች ነን በእግዚአብሔር ደጅ አሸንፈን የመጣና ከዛ በኋላ ግን የኛ ስራ ያስፈልጋል በያስባለሁ እኔ ከሷ እንግዲህ እንደምረዳው እዚህ ማገር ያለን ሰዎች ማለት ነውና ምንም ትራምፕ ብዙ ነገሮችን ቀይሯል ሎ ኢንካም ላይ ያሉ ሰዎች እንደሚያስወጣ ይናገራል ከጸደቀ ማለት ነውና ብዙ ሜዲኬር ምናምን በጣም ብዙ ነገር ካንሰል እንደሚሆን ይናገራሉ በርግጥ እንግዲህ አሜሪካ እንደምታውቁት ሲስተሙ ላለው ሰው ነው የሚሆነው እውነት ለመናገር ትንሽ እንኳን ቢዝነስ ስትሰሩ ታውቁታላችሁ ማለት ነው ታክስ ምን የሚከፍለው ሰው ደሃው እንደሆነ እና ስለሆነ ያ ሲስተም ስላለ ያንን ሲስተም እንዴት አድርገን ሰብረን መግባት እንችላለን እኛም ደግሞ እዚህ ሀገር ባለፈው ላይቭ ለመግባት ሞክሬ ነበር ማለት ነውና አሁን የሚመጣው ትንሽ አስቸጋሪ ጊዜ እየሆነ መጥቷል ማለት ነው እንግዲህ እንዳያችሁ ቢዝነስ በጣም ስሎ እየሆነ ነው ብዙ ቦታ ስታክ ማርኬት ውስጥ ያላችሁ ሰዎች ካላችሁ ደግሞ ስታክ ማርኬት በጣም እየወደቀ ነው ግን ያሞኔ በብዛት ተጎጅ የምንሆነው መካከለኛና ዳያ የሆነ ማህበረሰቦች ነን እንግዲህ እንደምታውቁት ማለት ነው ባለሀብቶች ያን ያህል አይጎዱምና እንዴት አድርገን ነው ይሄ ህይወታችን እናሻሽለው ምን ማድረግ አለብን በቃ ብዙ ነገርን መማር መቻል አለብን በያስባለሁ ማለት ነው የተሻለ ነገር ለማድረግ መሞከር በቃ ዝም ብሎ ገንዘብ አጠቃቀማችን አሁን እኔ 3 ነገር ነው የሚያስፈልገው በያስባለሁ ማለት ፋይናንሻል ላይ ትንሽ የተሻለ ሰው ለመሆን ማለት ነው ጥሩ ኢንካም እንዲኖር ከፈለግን እንግዲህ 3 ነገር ነው ማድረግ ያለብን በያስባለሁ አንደኛው ስራ መስራት ነው ግን ስራ ምንሰራውን ስራ ዛሬ 15 ብር ተቀጥረ ምንሰራ ከሆነ ማለት የሚያስገኘን ከሆነ 20 ብር የሚያስገኝ ምን አይነት ስራ ማግኘት ይችላል ብዬ ኢንካሜ እንዴት አበዛለሁ ብዬ ማሰብ ሁሉ ጊዜ ማለት ነው ብዙዎቻችን ሎያል እንሆናለን ሎያል መሆን በጣም ጥሩ አይደለም የተሻለ ነገር ምናልባት እንግዲህ የሆነ ነገር ተምረን ትንሽ ኮርሶች ወስደን ሊሆን ይችላል
ወይንም ደግሞ የራሳችን ስራ ወይንም ደግሞ እዛው ራሳችንን እናሳድገን የሆነ ነገር አድርገን ሊሆን ይችላልና በተለያየ መንገድ ትናንትና ከማገኘው ገንዘብ የተሻለ እንዴት እሰራለሁ ብለን ማሰብ እሱ ነው ገንዘብ ያስፈልጋል ማለት ነው። ከዛ ውጭ ደግሞ ሁለተኛው የምታገኙትን ነገር ማለት ነው የምታገኙትን ነገር ሁሉም አሁን ለምሳሌ 100,000 ብር በአመት የምታገኙ ከሆነ ላይፍ ስታይላችሁ 100,000 ብር ሰው እንደሚያገኝ ሰው መሆን የለበትም። በጣም ብዙ አላስፈላጊ የሆኑ ወጪዎችን ነው የምናወጣውና አላስፈላጊ የሆኑ ወጪዎችን በማስወገድ መኖር ያለብን ምናልባት 50,000 እንደሚያገኝ ሰው ይሆንና ሌላ ኤክስትራ ገንዘብ ሴቭ እንድናረግ ይረዳናል ማለት ነው። ያ ሴቭ ያረግነው ነገር እኛ ሳንሰራ ራሱ የሚሰራበት መንገድ መፈለግ ብሩ ሌላ ትንንሽ ብሮች እንዲወልዱ ማድረግ ማለት ነውና ማለት ብዙ ነገሮች ላይ ገንዘባችሁን ማሰራት ትችላላችሁ ማለት እንደዚህ አይነት ነገሮችን መፍጠር። እንደገና ደግሞ ዛሬ ቢዝነስ መስራት የምትፈልጉ ሰዎች እኔ ቤተሰቦቼ ቢዝነስ ሰርቶ አያውቁም ማቀው ነገር የለኝም እንዴት አድርጌ ነው መሰራው ምናምን ብላችሁ አለመጨናቅ በቃ መሞከር ምንድነው መስራት የምትችሉት የምትፈልጉትን ነገር ልሽጥ ብላችሁ ብታወጡ ማለት ነው ምንም አይነት ነገር በደንብ የምትሰሩት ከሆነ ገቢ ያላችሁ ማለት ነው። ሁሉም ኦንላይን ላይ ኢንተርኔት ላይ ስለሆነ ያለው ማለት ነውና ምን ልስራ ብላችሁ ማሰብ የምትሰሩትን ነገር ደግሞ በቃ እኔ እንደዚህ ልምድ የለኝም ቤተሰቦቼ ንግድ ምናምን ነገር አያውቁም ምንም በቃ ሁሉ ነገር ራሳችሁ እንደፍንፍን ሳታደርጉ ማለት ነው። ሁሉም ሰው ከሐሴት የተማርነው ነገር ምንድነው መሞከር የሆነ ነገር መስራት እንፈልጋለን መሞከር ብትወድቁም እንኳን የሚገርማችሁ ተመልሳችሁ ለመነሳት ሌላው ምንም እንዳልጀመረ አይደለም የምትሆኑት ማለት ነው። እናንተ ከኤክስፒሪየንስ ስለሆነ የምትነሱት ማለት ነው። ሁሉ ጊዜ የሆነ ጊዜ ላይ ስራ ሰርታችሁ ቢወድቅባችሁ ነገሮች ባይሳካላችሁ እናንተ የምትጀምሩት ከኤክስፒሪየንሳችሁ ስለሆነ አሸናፊ ትሆናላችሁ ማለት ነው። ግን እዛ መስራት የምትፈልጉበት ነገር ላይ ማረግ የምትፈልጉበት ነገር ሁሉ ጊዜ የምታረጉት እንደገና ደግሞ በቃ ሰዓታችሁን አክብራችሁ በቃ በጣም ዲሲፕሊን ሆናችሁ የምታረጉት ከሆነ የማይሳካላችሁ ነገር የለም ማለት ነውና እንደዛ አይነት ነገሮችን መሞከር ራሳችን ላይ ማለት ነው። ለምን የሚመጣው ጊዜ በጣም ከባድ ነው በያስባለሁ ማለት ነው። እንደገና ደግሞ ሁሉ ጊዜ እኔ አሁን አንድ ዩቲዩብ ተሰርቶ ነው ብዙ ጊዜ አሜሪካ የሚመጣ ሰው የአሜሪካ ምናምን ሚል ነገር በጣም ነው ማየው ማለት ነው። ለምን እዚህ ሀገር ስለምኖር ማወቅ ፈልጋለሁና እንደዚህ ዩቲዩብ ላይ ካየው ገብቼ ምንድነው የሚያወሩት በያያለውና አንዷ ስለ አሜሪካ ሲስተም ምናምን የምታወራው ብቻ ውስጥ ላይ ኮሜንቱን ሄድኩኝ ማለት ህዝቡ ምን ያስባል ብዬ ማለት ነው። በሙሉ ኮሜንት አንድ አይነት አሜሪካ እኮ በቃ ምን አለ በክሬዲት የሆነ መኪና ተገዣ በመናምን ታረጋለሽ በቃ እየከፈልሽ መኖር ነው። ሁሉም ሰው እንዴት እንደዛ ልታስቡ ትችላላችሁ? ሁሉም እንዴት ተመሳሳይ ኑሮ አለ ብሎ ያምናል ማለት ነው። አሜሪካ ኑሮ አለ ስራ አለ ብዙ ነገሮች አለ እኛ ከፈለግን ምን ቀይራቸው ብዙ ነገሮች አሉ ማለት ነውና ሰው ከሌ እንደዚህ አድርጓልና እንደዛ አድርጌ መኖር አለብኝ ብለን ማሳመን መቻል የለብንም። ፕላስ ደግሞ ልጆች ያሉን በብዛኛው እናቶች ነን ማለት ነውና ልጆቻችን ከኛ ምንድነው የሚማሩት? እኛ እኮ የራሳችን የሆነ ነገር መድረስ መቻል ካልሆነ ራሳችን ልንደግም ነው ማለት ነውና ራሳችንን የተሻለ ቦታ ላይ ካላደረግነው እኛ ስትራግል ያረግንበት ፋይናንስ ችግራችን ልጆቻችን እንደዲስ ደግሞ እነሱ ስትራግል እንዲያረጉ እንፈቅዳለን ማለት ነውና ልጆች ደግሞ የሚያዩትን ነገር ያምናሉ ማለት ነው ከሚሰሙት በላይ ስለሆነ በቃ የግዴታ የተሻለ ነገር ማግኘት አለብን ብለን መሞከር መቻል። ስራ ደግሞ አንድ የመጀመሪያ አካባቢ ቪዲዮ ስሰራ ስለ ስራ ምናምን ስሰራ ብዙዎቻችሁ ጠይቁ ነበር ፌስቡክ ላይ ሜሴንጀር እና እንትን ላይ ማለት ነው ምንድን ነበር ኢንስታግራም ላይ ማለት ነው። ግን በአብዛኛው ሰው ምን ልስራ ብሎ ይጠይቃችኋል ማለት ነው። ስራ ከራሳችሁ ነው የሚወጣው። ምን አይነት ስራ ነው የምንችለው ብላችሁ ታስባችሁ ራሳችሁን ጠይቁ። ለራሳችሁ ታይም ስጡና ምንም አይነት ነገር መስራት ከፈለጋችሁ እንደሚሳካላችሁ እርግጠኛ ሆኖ እኔ በዛ እርግጠኛ ነኝ ማለት ነው። ከሞከርን የማይሳካ ነገር የለም እንዳልኳችሁ ነው ማለት በቃ ነገሮች በብዛት ማለት ያልጠበቅነው ነገር ሆኖ እንኳን እንዳሰብነው ባንሆን ግን እንደ አዲስ መጀመር እንችላለን ማለት እንደ አዲስ ስንጀምር እንደሌላው ሰው ከስክራች እንደሚጀምር አይነት ሰው አይደለም። እናንተ የምትጀምሩት ከኤክስፒሪየንስ ስለሆነ የተሻለ ሰው ትሆናላችሁ ማለት ነውና እንደዛ ብዬ ሳስብ ብዙዎቹ
እኔ መሰራውን ነገር ነው የሚጠይቁኝ ማለትና ከዛ ኦኬ እንደዚህ ይሰራለሁ አንቺ እንዴት ብለሽ ነው እስኪ ያሳየኝ ይሏቸዋል ማለት ነውና ሰው አይደለም ያሳያችሁ ምሳሌው ምንድነው ብላችሁ እኔ ስለራሴ ኤክስፕሌን ካረኩላችሁ ከዛ በኋላ ስራውን እንዴት አድርጌ ለስራው የራሳችሁ ሪሰርች እየሰራችሁ እንጂ ሰው እየመጣ እጃችሁን ይዞ እዚህ ጋር አስቀምጪ እዛ ጋር ውጪ ምናምን አይላችሁ ማለት አይዲያ ብቻ ነው የሚነግራችሁ ማለት ነው ከዛ በኋላ እኔ ምን መስራት እችላለሁ ብላችሁ ራሳችሁ ጠይቃችሁ ራሳችሁ ናችሁ ስራው የምትሰሩት ሰው ምን እንደሚሰራ ይነግራችኋል ወደ እናንተ ወደ ውስጣችሁ ስትጠይቁ ይቻላል እንዴ ብላችሁ ስታምኑ ከዛ ስራ ምን እሰራለሁ ምን መስራት እችላለሁ ብለን ስናስብ ራሳችን ስንጠይቅ ይነግረናል ግን እኔ እርግጠኛ መሆንላችሁ ምንም አይነት ስራ እንዳልኳችሁ ማለት ነው እንዳለ የዓለም ህዝብ ኢንተርኔት ላይ ያለውና ምንም አይነት ስራ ብትሰሩ የትም ቦታ ላይ ብትሆኑ ማለት ነው ከሞከራችሁ መስራት ይቻላል ስፔሻሊ አሜሪካ ውስጥ ደግሞ በጣም ብዙ ኦፖርቹኒቲዎች አሉና ምን እንችላለን ቤት ውስጥ ራሱ የሚሰሩ በጣም ብዙ ስራዎች አሉና ምን እችላለሁ ምን መስራት እችላለሁ ስራዬ ላይ ዲሲፕሊን ነኝ ወይ ዝም ብላችሁ ዛሬ 2-3 ቀን ምናምን ሰርታችሁ ከዛ በኋላ ይሄ ነገር አልሆነም ብሎ ማቆም ሳይሆን ሁሉ ጊዜ ያንን ነገር መስራት ሰዓት እየሰጣችሁ ሁሉ ጊዜ ወደ ፎከስ አድርጋችሁ ምንድነው ማድረግ ያለብኝ አንድ ቢዝነስ ማለት ነው እስኪቆም ድረስ በራሱ በጣም ብዙ ስትራግል ታረጋላችሁ ማለት ነውና ያንን ስትራግል ደግሞ መፍራትና መተው የለባችሁ ማለት ነው ለምን ታቆታላችሁ እኔ አንዴ ወንድሜ ምን ብሎ መክሮኛል ለሰው በቀን 100 ብር $200 ከምትሰሪ የራስሽን ቢዝነስ በቀን 10 ብር ብትሰሪ ይቀላል ይሄ 10 ብር ይሰራሽው ከ3-4 አመት በኋላ ምናልባት 10,000 ሊሆን ይችላል አዳይ ማለት ነው ለሰው ግን ተቀጥረሽ ስትሰሪ ተመሳሳይ ነው የሚሆነው የዛሬ አመትም የዛሬ 2 አመትም የዛሬ 3 አመትም ያውን ስራ እስከሰራሽ ድረስ ትንሽ ፈቅ ቢል ነው እንጂ ተመሳሳይ ነው የሚሆነው ይላልና ብዙ ጊዜ ደግሞ ለሰዎች ተቀጥረንም ስንሰራ ጊዜያችን በገንዘብ ነው የምንቀይረው ማለት ከዛ ያም ገንዘብን አጠቃቀም አንችልም በስነ ስርዓት አንጠቀምበትምና ገንዘብም አይኖርንም ጊዜም የለንም ጊዜም ያልቃል ብዙ ጊዜ ሰዎች እዚህ ሀገር ረጅም ሰዓት ሰራሉና በዛ አገኛለሁ ትላላችሁ ማለት ነው ግን እናንተ ጊዜያችሁን በገንዘብ እየቀየራችሁ ነው ያላችሁት ማለት ነው ስለሆነ የሰው ልጅ ዘላለም የሚኖር አይደለም ገብታችኋል በተከፈላችሁ ቁጥር ጊዜያችሁን እየሸጣችሁ ነው እድሜያችሁን እየሸጣችሁ ነው ማለት ነው ለስራው እና ስለሆነ ለገንዘቡ ማለት ነው እንዴት አድርገን ነው የተሻለ ኑሮ በቃ በተሻለ ነገር መስራት ምን ይችላል ብለን ራሳችን ፊገር አውት ማድረግ አለ ብዙ ነን አሁን እንዳለ ነው አሜሪካ ውስጥ እንዳለን እንደበዛታችን ምንም የሰራ ነው የረባ ነገር የለም እዚህ የሉም ማለት አይደለም በጣም ብዙ የበረቱ ጎበዝ ሰዎች አሉ ግን በብዛታችን አንፃር ስታዩት ግን እኔ እንዳየሁት ከሆነ ለዛ ነው ኮሜንቱ ላይ ሄጄ ገብቼ ያልኳችሁ እኔ እንዳየሁት ከሆነ ግን ማለት ያለንን ያህል አልተጠቀምንም ብዬ አስባለሁኝና ያንን ብናስብበት መልካም ነው እና ወዶችዬ ያንን ማድረግ መጀመር መቻል አለብን ብዬ አስባለሁ እዚህም ሀገር ያለን ሰዎች ያ መስራት ይቻላል አሜሪካ ደግሞ በጣም ብዙ ኦፖርቹኒቲዎች አሉ የሉም ብላችሁ አታስቡ በጣም ነው ያዘብኩት እዛ ኮሜንት ላይ ሳዩ ማለት ነው ሰው ያ በተቻለ መጠን መሞከር መቻል አለብን የሆነ ነገር ሳንሞክረው እርግጠኛ መሆን የለብን ከሰው ጋር ደግሞ ኮምፔር ራሳችን ማድረግ ያየሁት ነገር እሱ ነው ሁሉም አንድ አይነት ህይወት ነው የሚኖረው አሜሪካ ውስጥ ሁሉም አንድ አይነት ህይወት ነው የሚኖረው ያ ማለት ይሄ ነው ብሎ ሲነገራችሁ ህይወትን መቀበል ማለት ነው እሱ ትክክል ነው ብዬ አላስብም ሁላችንም እኔ ራሴን ማለት ሁሉ ጊዜ ከራሴ ጋር ነው ኮምፔር ማድረገው ማለት ነው ተመስታውት ከማየው ከራሴ ጋር ነው እኔ ማን ነኝ ምንድነው የሰራሁት ያለፈው አመት ምን ሰርቻለሁ ይሄን አመትስ በምንድነው የተቀየርኩት እያልኩ ከራሴ ጋር ነው በቃ ኮምፒቲሽን መፈጥረው ማለት ነውና ያንን ነገር ማድረግ መቻል አለባችሁ እንጂ ከሰዎች ጋር ሆነ የምታረጉት በቃ ተመስገን ብላችሁ ነው የምትቀመጡት ማለት ነው አካባቢው መስላችሁ ተቀመጣላችሁ ማለት ነውና ያ ድሮ በደርግ ጊዜ ትለኛለች እናቴ ማለት ነውና በፊት ማን በመጻፍ ትችላለች በደንብ አሁን አይኗ ትንሽ እንትን ይላታልና በጣም ጎበዝ ነች ምናምን በየሳድንቃት ምን ላርገ ብለሽ ነው ትላለች በደርግ ጊዜ መሰረተ ትምህርት ይማሩ ነበርና በሰፈር ሁሉ ቀይ ካላጻፍሽ ቤትሽ ላይ በቃ እዚህ ሰው ያልተማረ ሰው ያለበት ቦታ በጥቁር ይጻፋል አለች አንድ ሰው እንኳን የተማረ እዛ ቤት ውስጥ ካለ በቀይ ይጻፋል አለችና በቃ ምን ሄደው የነበረ በደንብ አማርኛ ማንበብና
መጻፍ ችለን በራችን ላይ በቀይ ለማጻፍ ነበር ትለኛለች እና ለዛ ነው ማንበብና መጻፍ የቻልኩት ትላለች እና ምን ለማለት ፈልጌ ነው ሁሉም ሰው አንድ አይነት አይደለም ህይወት በጣም ነው ልክ ይከፍለናል ማለት ነውና አንድ አይነት ነን ሁሉም ሰው እንደዚህ ነው ምን የሚኖረው ብላችሁ አትቀመጡ ሞክሩ እዚህ ሀገር የመጡ ሰዎችን ምሰሉ ማለት በጣም ብዙ ማህበረሰብ አለ ማለት ነው ነገሌ ይሄንን አድርጓል አው እኔስ መስታወት ላይ ራሳችሁ ቆሙና እኔ ምን ማድረግ እችላለሁ እንጂ ብዙ ኢትዮጵያውያኖች ኤርፖርት ተቀጥረው የሚሰሩ ከሆነ እኔም ኤርፖርት ተቀጥሬ መስራት ያለብኝ ከዛ በኋላ ደግሞ ቤት እንደምንም ብዬ ሆነ ሰፈር ላይ ቤት እገዛለሁ እንደዛ ኖራለሁ በቃ ተመስገን ብዬ ኖራለሁ ልክ እንደ ቀይ ጽሁፍ ማለት ነው ብለን ማሰብ ማቆም መቻል አለብን እና ሁሉ ጊዜ የተሻለ ኦፖርቹኒቲ አለ በጣራችሁ ልክ ማለት ነው በሄዳችሁ ልክ ሀሴት ስለሞከረች መጀመሪያውኑ ተጻጽፋ አፕሊኬሽኑ ሞልታ እችላለሁ ብላ ወደዛ አጣጫ ስለደረሰች አለፈች ማለት ነው አይደል እና እኛንም ኢትዮጵያን በአለም ደረጃ አስጠራችን እናንተም እንደዛ ነው የሆነ ነገር ካልሞከራችሁ ትድረሱበት እዛ ቦታ አትደርሱበት የሚታወቅ ነገር የለም ማለት ነው እስካልሞከራችሁ ከሞከራችሁት የምትሰሩት ነገር በጣም ወይ የተሻለ ይሆናል ወይንም ትሰሩታላችሁ ታገኙታላችሁ ወይንም ደግሞ ብዙ ይበላሽባችሁ ሊሆን ይችላል ማለት ነው ግን ኤክስፒሪየንስ ታገኛላችሁ በምን ምክንያት ነው ይሄ ነገር ሳይሳካልኝ የቀረ ብላችሁ ታስቡና ከዛ ያንን እንደ ኤክስፒሪየንስ ተወስዱትና የተሻለ ነገር ለመምጣት ተዘጋጅታችሁ መጣችሁ ትሰራላችሁ ያኔ የጠፋውን በዛኛው ስራ የጠፋችሁበት ነገር ስለምታውቁት በቃ እናንተም ይችላችሁ ሰው የለም ማለት ነውና ሁሉ ጊዜ ካልሞከርነው ካላሰብነው የተሻለ ሰው ይኖራል ብለን ካላመንን ራሳችን እንዴት መሻሻል እንችላለን ተመሳሳይ ህይወት ለምን እንኖራለን የተሻለ ነገር ማምጣት መቻል አለብን በያስባለሁ ውዶች እንደዛ አይነት ነገሮች አንዳንዴ የመጣሁኝ የራሴንም ኤክስፒሪየንስ ሼር ማድረግ ፈልጋለሁኝ እኔ ስለራሴ ራሱ ብዙ ምነግራችሁ ነገር ይኖራል ምናልባት እናንተን ያስተምራል በየማስበው ነገር ማለት ነው ምን እንደቀየረኝ በምን ምክንያት ልቀየር እንደቻልኩኝ አሁን በጣም ጥሩ ገንዘብ አለኝ በየባላስበው ያው እኔና ልጆቼን ያስተዳደር ደግሞ ሰዎችን የተወሰነ መንገድ ብዙ ሰዎችን መርዳት ችያለሁኝና ሀብታም ነን ባንልም አይደለንም ተዛ በያላስብ ገና ነን ግን እንሞክራለን ልጅ ያሳደገን ምንችለው ነገር ያደረገን ያለ ነው ማለት ነው ድሮ የዛሬ 6-7 አመት ከነበረው ነገራችን ዛሬ የተሻለ ነገር አለን ማለት ነው ለምን ስለሞከርን እንደገና ደግሞ በሙከራዎች ውስጥ የወደኩበት ጊዜም ነበረ በምን እንዴት ያንዳንን ነገር እየመጣው ሸር አድርጋችኋለሁ ምናልባት እናንተ ሊያነቃቃችሁ ስለሚችል ማለት ነውና መሞከር አለብን ውዶች ሁሉ ጊዜ በቃ አንዱ ምን አለ ቲክታክ ላይ የሰማሁት ማለት ነው አይ ቲንክ መምህር ነገር ነው የቤተክርስቲያን ምናምን ብቻ ሲያስተምር ወይ ፓስተር የሆነ ነገር ብቻ ምንድነው ተመርቶ የኛ ሀገር እንትኑ ራስ ምን ሰጠው ምሳሌ አለ ደሃ የማይልፍለት ደሃ ሀብታም ይጋብዛል እንላለን አለ እንደው መጋበዝ ያለበት ደሃ ነው ሀብታም አለ መዋል ያለበት ከሀብታም ጋር ነው አለ ለምን ከሀብታም ጋር ቁርስ ምናምን ቁጭ ብለህ ስትበላ አለ ምታወራው ስለ ፋብሪካ ነው ስለ ቢዝነስ ነው ስለሆነ ነገር ነው ምናምን ምታወራው አለና ምንም የሌለበት ቦታ ላይ ግን ስለምን ታወራለህ እና ራሳችሁን የተሻለ ቦታ ላይ ማለት እና የሆነ ነገር እኔ እውነት ለመናገር ይሄ ብዙ መጥፎ የሆነ አባባሎቻችን እኛን ወደ ኋላ ያስቀሩን ያለ ይመስለኛል ማለት ልክ ነው ሁሉ ጊዜ ከናንተ የተሻለ ሰው ጋር ስትሉ ያሳያችኋል ማለት ነው እናንተን ራሱ ታዳምጡታላችሁ ማለት ነውና እኔ ምን እየሰራው ነው ሁሉ ጊዜ መፍትሄ የሚገኘው ከራስ ነው እውነት ለመናገር ግን ሁላችንም ወደ ራሳችን እንድናየው የሚያደርገን መንገዱን ይጠፋል ማለት ነውና በቃ ያንን ኮሜንት ሳይ በቃ አሜሪካ እንደዚህ ነው ኖሮ ነው አይደለም በጣም አሜሪካ ብዙ ማህበረሰብ መጥቶ ተቀይሮባታል የብዙ ሀገር ዜጎች ማለት ነው ብዙ ነገር ሰርተውባታል በጣም ልንቀየር ካለን የምንቀየርበት ሀገር ነውና ሁሉም አንድ አይነት አይደለም የሚኖረው ዝም ብሎ ኤርፖርት ላይ ዝም ብሎ የሆነ ቦታ ላይ አንድ ላይ መስራት የማቆም ልምዳችን ራሳችን ነቃ አድርገን እስኪ ምን እንሰራለን ምን መስራት እንችላለን ብለን እናስቡነት ለመናገር ሁሉ ጊዜ ውድድራችን ከሰው ጋር አይሆን አልማዝ እንደዚህ ስለሆነች እሷ አልማዝን መንሳለው ማለት ትክክል አይደለም ከራሳችሁ ጋር ተወዳደሩ
እና ትልልቅ ደረጃ የደረሱ ሰዎች ስታዩ ደግሞ የትኛውም ሀገር ዜጋ ይሁን ራሳችሁን አስቀምጡና እችላለሁ እንዴ ብላችሁ ሞክሩ። ከሞከራችሁት ማይሳካ ነገር የለም እንጂ ሁሉም ይሄን ነው የሚኖረው ብላችሁ አምናችሁበት ደስ ብሏችሁ ከመሞከር አትቀመጡ። እውነት ለመናገር ጊዜው በጣም ማለት እየከበደ ነው የሚል ልጆቻችን ደግሞ ከኛ ብዙ ነገር መማር አለባቸው ብዬ አስባለሁ ማለት ነው። ለዛ ነው ብዙ ጊዜ ራሳችን ነው እዚህ አሜሪካ ውስጥ ያለን ሰዎች ራሳችን ነው እየደገምን ያለነው። እውነት ለመናገር በአብዛኛው ልጆቻችን እኛን ነው የሚመስሉት ማለት ነው። ለምን ያዩትን ነገር ነው የሚሆኑት። በእኛ አስተዳደግ በእኛ አስተሳሰብ ነው የምናሳድጋቸውና እነሱን ነው የምናሳያቸው። ለምሳሌ ብዙ ጊዜ አሁን እዚህ ሀገር ትምህርት ነው የሚባለው። በቃ ትምህርት ላይ ጎበዝ ከሆነች ምናምን ትምህርት ትልቅ ነገር እንደሆነ አውቃለሁ። ግን አንዳንዴ ትምህርት ብቻ ይዞ ትምህርት አስተማሪ ይሆናሉ። የሃይ ስኩል አስተማሪ ምን የዩኒቨርሲቲ አስተማሪ ቢሆን ክፍያችሁን ታውቁታላችሁ ማለት ነው። ግን የዚህ ሀገር ሰዎች ስለሚወዱት ያደርጋሉ ማለት ነውና ልጆችም ፍላጎታቸው ካለ እንዲህ ከወደዱት ቢያደርጉ ችግር የለውም። ግን ፋይናንሻል ፕሮብሌማቸውን ደግሞ የሚቀርፉበት ብዙ መንገድ እንዳለ ብዙ ነገሮችን ከትምህርት በላይ ሌላም ነገር ትምህርት እንዳለ ሆኖ ማለት ነው ሌላ ነገር እንዳለ ማሳየት ማሳመን። በቃ አንድ ነገር ላይ ፎከስ አድርገን እኛም ሳንሻሻል ልጆቻችንም ሳይሻሻሉ በቃ እኛ ስትራግል ያደረግንበትን መንገድ እንደገና ደግሞ የኛ ልጆች ስትራግል እንዲያደርጉ መፍቀድ አለብን ብዬ አላስብም። እውነት ለመናገር አሁን ልጆች ሃይ ስኩል ምናምን ግራጁዌት ሲያደርጉ ትንሽ ቪዲዮ ራሱ ሰርቻለሁ። በጣም ደስ የሚል ነገር ነው ለወላጅ ለልጆችም። ግን አንዳንዴ ደግሞ በደንብ ያላስተማርናቸው ልጆች ወጥተው በቃ ከዛ በኋላ የኛን ህይወት ሲደግሙ ማየት ያስጠላል አይደለም? ለምን የተሻለ ነገር ስላላሳየናቸው ልጆች ደግሞ የሚያዩትን ነገር ስለሚያምኑ በቃ ሁሉ ጊዜ እንዲያድርጉ ትምህርት እንደዚህ በሉ በቃ እንደዚህ ማምጣት አለባቸው ብቻ ነው እየተነገራቸው የሚያድጉት ማለት። ልጆችን ማጥበብ መቻል የለብንም። ሁሉ ብዙ ነገሮች እንዳለና ዓለምን ሰፋ አድርጎ እንዲያስቧት ማለት ማሳየት አለብን። ካልሆነ ህይወታችንን ነው የምንደግመው ማለት ነው። ልጆቻችን የኛ ህይወት ነው የሚደግሙትና በጣም በብዙ ማለት ነው እንደ ኢትዮጵያውያን እና ሀበሻ እንደ ኤርትራውያንም ተመሳሳይ ላይፍ ስታይል ስለሆነ ያለ ማለት ነውና ልጆቻችን የኛን ህይወት እንዲደግሙ አናድርግ ማለት ነው። ትልቅ ኦፖርቹኒቲ ያለበት ሀገር ነው የመጣ ነው። እኛ የቱ ጋር ነው የምንጠቀመው ብለን ምንችለውን ያህል ፊግር አውት እናድርግ ማለት ነው። ልጆቻችንም ደግሞ አናጥባቸው። ይሄን ብቻ ነው መሆን ያለበት ብለን ማለት ነው። እኔ ልጄን በተቻለ መጠን የኔ ጥረት እንደዛ ነው እንግዲህ ትምህርቱ እንዳለ ሆኖ ሌላ ቢዝነስም እንዲያውቁ ፈልጋለሁ። ሌላ በቃ ዓለም ብዙ ኦፖርቹኒቲ እንዳላት እንዲያውቁ ፈልጋለሁ። ኦኬ እና የተሻለ ህይወት እንደዚህ ያለ ብዬ ለመናገር ሞክራለሁ። አሜሪካ ውስጥ የሚኖሩ ሴቶች የሚያስቡትም እንደዛ አይነት እንደሆነ ሳይ በጣም ነው ያዘንኩት ማለት ነው። ለምን እንደግመዋለን የኛን ችግር እንደገና ልጆቻችን እንዲደግሙ ማድረግ መቻል አለብን ብዬ አላስብም ማለት ነው። ብዙ ጊዜ ትውልድን ስለሚደግም ማለት ነው የሆነ ቦታ ላይ መሰበር አለበት ማለት ነውና እንሞክር እኛም በራሳችን። ሁሉ ጊዜ ደግሞ እናንተ ብዙ ጊዜ በቃ ማይጠቅም ነገር የሚናገሩ ሰዎች ጋር ከማሳለፍ የተለያየ ቢዝነስ የሚሰሩ ሰዎች ሰርች እያደረጋችሁ የዚህ ሀገር ሰዎችም አሉ ማለት ነውና ሰው ምንድነው የሚያደርግላችሁ መስላችሁ? እንደዚህ አይዲያው ምናምን መጥቶ የራሱን ኤክስፒሪየንስ ሼር ሲያደርግ ማለት ነው ምንድነው የሚያደርገው? አእምሯችሁን እንዲነቃ ያደርጋል። ይቻላል እንዴ ብላችሁ እንድታስቡ አሃ ለካ እንደዚህ ማድረግ እችላለሁ እንጂ ሰው መጥቶ ይሄን ስሪ ብሎ አያሳያችሁም ማለት ነው። ስራው የሚሆነው የእናንተ ነው። እናንተ ናችሁ የምትሰሩት። ግን ሰው ማድረግ እንደሚችል ያነቃቋችኋል ማለት አእምሯችሁን ደግሞ በመጥፎ ነገር እንዳይሞላ አእምሮ ለኔ ስፖንጅ ነው ብዬ ነው ማስበው ማለትና መጥፎ ነገር ዝም ብላችሁ የምትሰጡት ከሆነ ይመጥና ይሄ ዝም ብሎ ስድቡንም ምኑንም እየዞራችሁ ማለት ነው ኮሜንት እያደረጋችሁ በቃ እየከፈታችሁ ላይቭ አንዳንዴ ቲክታክ ምናምን የሆነ ቦታ ላይ ትመጡና ያን እናንተ አእምሮ ሲጨመቅ የሚወጣው ያ ቆሻሻ ነው። ገብቷችኋል አይደለ? በቃ አእምሮ ስፖንጅ ነው፣ ይመጣል። መጥፎንም ነገር ይመጣል፣ ጥሩንም ነገር ይመጣል። ስለዚህ ምንድነው ማስቀምጠው? ለምን ስትጨምቁት የሚወጣው መልካም ነገር እንዲሆን ማለት ነው። መልካም ነገር የሚናገሩ ሰዎች ጋር ጥሩ ነገር የሚሰሩ ሰዎች ጋር ማዞተር መቻል አለባችሁ አይደል? ይሄ ስድቡ ግርግሩ ምናምን ደስ ይላል አይደለ? ከሌ እንደዚህ አለች ገሌ እንደዚህ አለቻት ምናምን አለች ከሌስ ብሎ መስማቱ እንደዛ አይነት ነገር እንደ ሰውኛ ሲመጣባችሁ እኔ እንደዛ ነው የምለው።
ነው ለዚህ ይሄን ያህል ሰዓት አላባክንም ነው እያልኩ ነው ራሴን ማስወጣው ማለት ነው ይላል እኮ አይደል አንዳንድ ብዙዎቻችን በቃ ምንድነው ማን ከሌ እንደዚህ ያደረገ ምን ተደረገ ከሌስ ምን ተመለሰች ምናምን የሆነ ኔጌቲቭ የሆነ ነገር አትራክት እንድንሆን ያደርገናል በጣም ምን አለች ስለሚመጣ ማለት ነው ግን እናንተ ምንድነው የምታረጉት ነው እንደዚህ አይነት ነገር እንድመጣ አልፈልግም ለምን ስጨመቅ ጥሩ ነገር እንዲወጣኝ ይፈልጋለሁ ብላችሁ ራሳችሁ ማሳመን እንደዚህ አይነት ነገሮች ላይ በቃ ማውጣት መቻል አለባችሁ ያ ነው ብዙዎችን ተመሳሳይ ህይወት እንዲኖሩ የሚያደርጓቸው ማለት ነው አሁን አንዳንዴ ቲክታክ ላይ ምናምን ላይቭ የሚገቡ ሰዎች እውነት ለመናገር ረጅም ሰዓት ማለት ነው አሜሪካ ውስጥ ነው ያለን ምናምን የሚሉ ሰዎች በጣም ነው የሚገርሙኝ ስፔሻሊ ልጆች ምናምን ያላችሁ ሰዎች በየቀኑ ታያላችሁ ሾርት እየተቆረጠ ዩቲዩብ ላይ ሲመጣ ማለት ነው ልጆቻቸው እንዴት ነው የሚያሳድጉት ስራ እንዴት ነው የሚሰሩት በቃ ነገ እንዴት አድርገው ነው ማለት በጣም ነው አይደል ግራ ተጋቡም እናንተ በቃ ረጅም ሰዓት አሁን እንደዛ አይነት ነገር የምታረጉ እኮ ነገር ጸብ ማለት እንደዚህ አይነት ነገሮችን ቀኑ ሙሉ ይዛችሁ ምን አይነት ጊዜ ታገኛላችሁ ራሳችሁን ለመቀየር ልጆቻችሁን ለመቀየር ጥሩ ነገር ለመስራትና ጊዜ አይገኝም ማለት ነው ትሰራላችሁ ታረጋላችሁ ብዬ አላምንም እውነት ለመናገር ስለማይቻል ሁለት ነገር የተለያየ ነገር ባንዴ መደረግ ስለማይቻል ማለት ነው ሁሉ ጊዜ እናንተን የሚያስተምር እናንተን የሚያነቃ እናንተን ይደረጋል እንዴ ብላችሁ ሁሉ ጊዜ ከእናንተ የተሻለ ሰው ጋር ከእናንተ የተሻለ ብላችሁ የምታስቡት ነገር የተሻለ ያስተምረኛል ብላችሁ የምታስቡበትን ጊዜያችሁን ብትሰጡ መልካም ነው በያስባለሁ በጣም ከባድ ጊዜ እየመጣ ነው ስፔሻሊ ከኛ አልፎ ደግሞ ልጆቻችን ስትራግል ማድረግ የለባቸው ለልጆቻችን ለኛም ይጠቅማል ብለን እናስበው ነገር እናድርግ ማለት ነው እዚህ ሀገር መጥቶ ዝም ብሎ በቃ ብር እየላኩ ፋሚሊ ስለረዳን ቤተሰብ አንዳንድ ነገሮችን ስላደረግን በቃ ህይወት እንደዚህ ነው ብለን አንቀበል ህይወት እንደዚህ አይደለም ዝም ብለን ሰርተን ማለፍ ምናምን አይደለም ማለት ነው በልተን ጠጥተን ብቻ ብዙ ምንሰራው ዓለምን ምናስደንቀው ነገር ይመጣልና ምንድነው ማድረገው ብለን ያንን ፎከስ ማድረግ ነው በያስባለሁ ግን ማለት ነውና ተመሳሳይ አመለካከት ስላለን እኔ አልወደድኩትም እውነት ለመናገር ማለትና የተሻለ ነገር እስቲ በቃ ይሄ ሶሻል ሚዲያውንም ለተሻለ ነገር እንጠቀምበት ለማደግ ህይወታችን ለመቀየር መልካም ህዝቦች ለመሆን ለኛም ለሀገራችንም ለልጆቻችንም ያው ከመሞታችን በፊት ትውልዱን ቀይረነው ሁላችንም ማለት በመንችለው ነገር ጋን በጠጠር ይደገፋል እንደሚባለው የእያንዳንዳችን ትንሽ የሆነ አመለካከታችን ይጠቅመናል ለአንዳችን ማለት ነውና ያለን አዋተን የተሻለ ማህበረሰብ መፍጠር መቻል አለብን በያስባለሁኝና ያንን ነገር ነው ሀሴት ያስተማረች ማለት ነውና ከባድ ስለሆነ እንደዛ አይነት ነገሮች ዓለም አቀፋዊ የሆነ ነገሮች ውድድር ያለ ምንም ሰፖርት ወደዛ መምጣት እንግዲህ አክስቴና እናትና አባቴ ናቸው በጣም ፑሽ የሚያረጉኝ የሚረዱኝ እሷ እንደው ብዙ ጊዜ ሎ ኢንካም ስለሆኑ መሰለኛ አነጋገሯና ቤተሰቦቼን ማስቸገር ትምርቱ ብቻ ነው ፎከስ ማደርገው ለምን በቃ ህይወታቸው በጣም ብዙ ነገር እናትና አባቶቼ እኔ ላይ ኢንቨስት አድርገዋልና ስለሆነ በዛ ማስደሰት ፈልጋለሁ አለች አያችሁ እኔ ማለት ግን ቤተሰቦቿ በጣም ስማርት ስለሆኑ ፑሽ አደረጓት ከዛም በላይ ያለ ሞክሪ አንቺ የተሻለ ነገር ማለት ይገባሻል ብለው ስላሏት ይሄው እነሱንም አኩርታ እኛንም ያኮራች መልካም ወጣት ሆነች ማለት ነውና ሁሉ ጊዜ በቃ ትንሽ በቃ አለ ሰፋ ያለ ነገር አለ አናጥበው ራሳችን ሁሉ ጊዜ በቃ ዛሬ የምንኖርበት ኑሮ ነገ ይቀየራል አይ እንዴ ነው ኑሮ ይብለን አናሳምነው ይቀየራል እውነትን እምላችሁ ከጣራችሁ ይቀየራል ምንም ማለት የቢዝነስ ባክግራውንድ አያስፈልጋችሁ ቢዝነስ ለመስራት የሚያስፈልጋችሁ ምንም አይነት ዕውቀት አያስፈልጋችሁ ዕውቀት አሁን ጊዜ በቃ በየቦታው ጉግል አድርጋችሁ የምታገኙት ነገር ስለሆነ እንደ በፊት ውድ ነገር አይደለም አሁን ዕውቀት ርካሽ ሆኗል እውነት ለመናገር የምትፈልጉትን ነገር ታገኙታላችሁ እናንተ ጥረት ነው የሚያስፈልጋችሁ ራሳችንን የምናስተምርበት በጣም ብዙ መንገዶች አለ ለምን እነዚህ ባለውቀት ሰዎች ብዙ ጊዜ ሸር ስለሚያረጉን ጉግል ስናረግ ስለምናገኛቸው እንደ በፊት ውዶች አይደሉም ይገኛሉ የተሰው ያለውን ሁሉ አምሮ ላይ የሚሰራውን ነገር በሙሉ እዚህ ኢንተርኔት ላይ ሸር ያደርጋል እናንተ ፍላጎት ነው የሚያስፈልጋችሁ ይሄን መስራት ፈልጋለሁ ይሄን ለመስራት ምን ያስፈልገኛል ያንን ካመናችሁ በኋላ ይሄ እንዴት ነው የሚሰራው ብላችሁ ጉግል ብታረጉ ታገኙታላችሁ በቃ ዕውቀት አሁን በየበራችን የሚመጣ ነገር ስለሆነ እከሌን ሳልጠብቅ እኛም ያስፈልገን ንቃት ብቻ ነው መስራት ያስፈልገናል ወይ ብለን መንቃት ብቻ ነው ማለት አሳምነን
አለመቀመጥ ማለት እኔ መስራት እችላለሁ መስታወት ላይ ሆነ እኔ እንደዚህ ማድረግ እችላለሁ ብለን መንቃት ብቻ ነው የሚጠበቅብን እንጂ ዕውቀት በየቦታው የሚገኝ ሆኗል አሁን እግዚአብሔር ይመስገን ማለት ነው ከፈለጋችሁ ታገኙታላችሁ በጣም ብዙ መልካም አዋቂ ሰዎች ኢንተርኔት ላይ ቁጭ አድርገው ያስተምሩናል ማለት ነውና እሱ ለማለት ነው ወዶች እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ በሚቀጥለው ጊዜ እስክንገናኝ ድረስ ቸርን ሰንብት